በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ሰው አማረኝ እስኪ ቀስቅሷቸው አበው ይናገሩ። የምንኩስና ግብር ምን ነበር ምስጢሩ? የክርስትና ሕይወት ምን ነበር ተግባሩ? መቃብሩን ክፈቱት አበው ይመስክሩ። እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና ጀግና ሰው አማረኝ ጠላት አሳፋሪ ንጽሕት ድንግል ብሎ እምነቱን መስካሪ ነቢያት በመጋዝ የተሰነጠቁት ሐዋርያት ቁልቁል የተዘቀዘቁት ሰማዕታት በሳት የተለበለቡት ቅዱሳን በገዳም ደብቀው የተገኙት ምስጢሩ ምን ነበር አበው ይናገሩት። ይናገር ዝቋላ ግሸን ላሊበላ የቅዱሳንን አጽም ለምን እንዳልበላ ዋልድባም ይናገር አንድም ነገር ሳይቀር እንባቸው መሰሱ ለምን እንደነበር ነበር ወይ ፈልገው ሹመት ሽልማት ወይስ ሀብት ንብረት የተሟላውን ቤት ወይስ አምሯቸው ነው ፈልገው መሞት? እናንተ ገዳማት ምስጢሩን አውሩት። ጎበዝ ሰው አማረኝ በእምነቱ የጸና ምግባር ሃይማኖቱ በእጅጉ የቀና እንጦንስ የወለደው በምግባር በእምነት ተምሮ ያደገ ከተክለ ሃይማኖት የጊዮርጊስ ወገን የት ነው የማገኘው? በመሃል ከተማው ባራዳ ውስጥ ነው ወይስ በዝቋላ በደብረ ሊባኖስ በደብረ ዳሞ ነው? ወገን ሰው ናፈቀኝ አይኔን ጀግና አማረው የሃይማኖት ጀግና የት ነው የማገኘው? ልግባ ወይ ዋልድባ ጫካ ካለበት ማህበረ ሥላሴ ከቅዱሳን ቤት አክሱም ግሸን ማርያም ከቃል ኪዳኑ ቦታ ይገኛሉ የጀግና ጠላት የሚረታ ፈሪሃ እግዚአብሔር በልቡ ያደረ ቤተ ክርስቲያንን ያልተደፋፈረ የት ነው የማገኘው? ለሃይማኖቱ ሟች ለተዋህዶ እምነት ጠበቃ ተሟጋች የወገን መመኪያ የካሃዲ መቅሰፍት ማን ነው እሱ ጀግና? ተኝቶ እንደሆነ ይነሳ ቀስቅሱት። እስኪ ቀስቅሷቸው አበው ይናገሩ። የምንኩስና ግብ ምን ነበር ምስጢሩ? የክርስትና ሕይወት ምን ነበር ተግባሩ? መቃብሩን ክፈቱት አበው ይመስክሩ። ወገን ሰው ናፈቀኝ አይኔን ጀግና አማረው በእምነቱ የጸና የት ነው የማገኘው? ብቅ በልና የውስጡ ጀግና ማን ነው? በጎቹን ከተኩላ ነቅቶ የሚጠብቅ መከራ ቢቀበው ከቶ የማይሳቀቅ የሃይማኖት ጀግና ቆራጥ ሰው ገበሬ እንደዚያ እንደ ጥንቱ ይገኛሉ ዛሬ? የወገን የዘመድ ጥቅም ያላወረው የመናፍቆች እጅ ኪሱን ያልዳበሰው የዓለም አሽከላ ልቡን ያለማረከው የክርስቶስ ወዳጅ እሱ ጀግና ማን ነው? ምስጢርን ከምስጢር አንድ አድርጎ ቀምሮ ወልድ ዋህድ ብሎ ሃይማኖት መስክሮ እንጦንስ መቃርስን በልቡ ያኖረ ከአትናቴዎስ ከቄርሎስ ጥበብ የተማረ ድንግልም እመቤቴ ብሎ የሚመሰክር መሆኗን የሚያምን ማህደረ እግዚአብሔር ቋቅን ትፍ ብሎ የጠላ ክህደትን ትንታግ ምላስ ጥንግፍግፉን ልሳነ ጤዛ መናፍቅን ወልዳሬዎስ ዲቃላውን በሰይፍ የሚቀላ ጀግና ማን ነው? እሱ ዝቅ ይበላ ነበር ወያን ጊዜ ለሹመት መጓጓት። እስኪ ጎርጎርዮስ ይምጣና ጠይቁት ፍቅርን የሚጠይቅ አባ ሕርያቆስ ምስጢርን ጠባቂ ወይም አባ መቃርስ የክርስቶስ ባሪያ ያጋንንቱ መቅሰፍት ወንጌል አስተማሪ ሃይማኖት አባት ይህንን ጉድ እንዲያይ ይምጣ ተክለ ሃይማኖት። የጸሎት ገበሬ ገብረ መንፈስ ቅዱስ ይነሳ ቀስቅሱት። ይነሳ ጊዮርጊስ ይመስክር ምስጢር የሃይማኖት ፍቅር ምን እንደነበር። ከናቶችም አሉ ለፍጥረት ያዘኑ ዲያብሎስ እንዲማር ጌታን የለመኑ ስንቱን ልዘርዝሮ የአባቶችን ሙያ መር ብለው የወጡት ከሥጋ ገበያ። ጾም ጸሎት ነበረ የሃይማኖት ጋሻ መልከስከስ ምንድነው እንዲያበደ ውሻ? እንደ መስኖ ውሃ ከነዱት መነዳት ዓላማው ምንድነው የዘመኑ ወጣት? እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና አይኔን ሰው አማረው ጀግና ሰው ገበሬ ሃይማኖት መስካሪ እንደዛ እንደ ጥንቱ ይገኛል ወይ ዛሬ? ወስብሐት ለእግዚአብሔር። አዘጋጅ ሸቷ ነው።